ትምህርት እንደምታስተምር ማስረዳቷን ቀጠለች። የመምህሯ ፍላጎት ንጹህ ነበረ። ልጆቹን ከጎጂ ውሳኔዎች መጠበቅ ብቻ ነበር የፈለገችው። ነገር ግን የቬኔም አእምሮ የራሱን ጦርነት እየተዋጋ ነበረ። ድንገት ሸሚዙን አውልቆ ልጆቹ በካሮት እንደማይወለዱ እውነተኛ የሰው ልጅ ተሳትፎ እንደሚፈልግ ጮኸ። ክፍሉ በድንጋጤ ቀዘቀዘ። መምህሯ ደንግጣ ልብሱ እንዲለብስ ጠየቀችው። ቬነም ግን ከመጽሐፍ ቅዱስ ስለ ኃጢአትና ስለ መልካምነት ስብከቱን ቀጠለ። ልክ በዚያ ክፍል ውስጥ የፍርድ ቀን እንደጀመረ ሁሉ ድባቡ ተቀየረ። ከክፍሉም ሊወጣ ሲል ርዕሰ መምህሯ መጡ። ቬነም ደንግጦ ራሱን ለመሸፈን ሞከረ። ርዕሰ መምህሯ ሁኔታውን ገምግመው ልብሱ እንዲለብስ በጥብቅ አዘዙት። ቬነም በቁጣ እየተንቀጠቀጠ ይቺ መምህርት በሰው ልጅ ላይ ያሾፈች ነው፣ በካሮትና በፊኛ ለልጆች እውቀት እየሰጠች ነው። እንደ መጽሐፍ ቅዱስ ከሆነ እንደዚህ አይነት ያሉ ሰዎች ሞት ይገባቸዋል አለ። ካሮቱን ለርዕሰ መምህሯ እያሳየ ልጆቹ እንዴት እየተብላሹ እንደሆነ ገለጸ። የመምህሯ ተራ ሲደርስ ቬነም የአእምሮ ሚዛኑን እያጣ መሆኑን በደከመ ቃላት ተናገረች። ርዕሰ መምህሯ